አሜሪካ በትግራይ የሰላም ሂደትን የሚያደናቅፉ አካላትን አሳሰበች። በትግራይ የሰላም ሂደትን እያደናቀፉ ያሉ አካላት ለውይይት ጥረቶች ትብብር እንዲያደርጉ በአዲስ አበባ የአሜሪካ ኤምባሲ ማሳሰቢያ ሰጠ። በኢትዮጵያ የአሜሪካ ኤምባሲ የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያውን ግጭትን በዘላቂነት የማቆም ስምምነት ሙሉ በሙሉ መተግበር እንዳለባቸው አሳስቧል። ኤምባሲው ዛሬ አርብ ሰኔ 19 2018 ባወጣው አጭር መግለጫ የሰላም ሂደቱን በንቃት እያደናቀፉ ያሉ አካላት በአፍሪካ ህብረት ለሚመራ ውይይትን የማበረታታት ጥረቶች በአስቸኳይ መተባበር አለባቸው ብለዋል። የአሜሪካ ኤምባሲ ይህን መግለጫ ያወጣው አገሪቱ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላት እና የቅርብ የቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ካስታወቀች ከአንድ ሳምንት በኋላ ነው። የአሜሪካ የውጭ ጉዳይ ሚኒስቴር በአክራሪ የህወሓት አባላት እና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርግ ውጥረት እየተባባሰ መምጣቱን በመግለጽ ነበር ለዚህ ተጠያቂ ባደረጋቸው አካላት ላይ የቪዛ ክልከላውን የጣለው። ህወሓት የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዟል። የአሜሪካ እርምጃ የትግራይን እውነታ እንደማያንጸባርቅና የፌዴራል መንግስቱን ተጠያቂ ያላደረገ ከመሆኑን በመጥቀስም ኮንኗል። የዛሬው አሜሪካ ኤምባሲ መግለጫ የሰላም ሂደቱን በንቃት እያደናቀፉ ያሉ ያላቸውን አካላት በስም አልጠቀሰም። በተለይ ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት በተመረጠው ምክር ቤት ከተካ በኋላ ከፌዴራል መንግስት ጋር ያለው ውጥረት እየተባባሰ ቀጥሏል። የክልሉ ምክር ቤት በቅርቡ ያወጣው አስገዳጅ ወታደራዊ አገልግሎትን የያዘው አወዛጋቢ አዋጅ ተግባራዊ እንዲሆንም አዟል። አስገዳጅ ወታደራዊ ምልመላዎችም በሰፊው እየተካሄዱ መሆናቸውን ቢቢሲ ከምንጮቹ አረጋግጧል። ከፍተኛ የኢትዮጵያ ባለስልጣናት አቶ ጌታቸው ረዳ እና አቶ ሬድዋን ሁሴን ህወሓት በጥቂት ቀናት ውስጥ ጦርነት ለመክፈት እየተዘጋጀ ነው ሲሉ በቅርቡ ከሰው ነበር። ክሱን ውድቅ ያደረገ ህወሓት በበኩሉ በትግራይ ክልል አዲስ ግጭት ለመቀስቀስ እየተዘጋጀ ያለው የፌዴራል መንግስቱ ነው ሲል በተቃራኒው ይከሳል። በምስራቅ አፍሪካ የሚደረጉ የአፍሪካ ህብረት የሰላም ጥረቶችን እንዲያግዙ በህብረቱ የተሾሙትና የፕሪቶሪያውን ስምምነት በዋና አደራዳሪነት የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ሰኔ 4 ወደ መቀሌ አቅንተው ከህወሓት መሪዎች ጋር ተወያይተው ነበር። ኦባሳንጆ ውይይቱን ውጤታማ ሲሉ የገለጹት ሲሆን የህወሓት መሪዎች በበኩላቸው ውይይቱን ከአዲስ አበባ ጋር ተቋርጦ የነበረውን ግንኙነት እንደገና ለመጀመር የሚያስችሉ ጉዳዮች ላይ ያተኮረ እንደነበር ተናግረዋል። የአሜሪካ ኤምባሲ በዛሬው መግለጫው አሜሪካ በትግራይ ክልል ያለውን የፖለቲካ እና የሰብአዊ ሁኔታ እየተከታተለች እንደምትገኝ ጠቅሷል። አሜሪካ ለትግራይ ክልል የሚደረገውን ወሳኝና የህይወት አድን ሰብአዊ እርዳታ አቅርቦትን መደገፉን እንደምትቀጥል የገለጸው ኤምባሲው በክልሉ ውስጥ ዘላቂ መረጋጋት መኖሩ ደግሞ ለሂደቱ ቀጣይነት ወሳኝነት እንዳለው አጽንዖት ሰጥቷል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባለስልጣናት ወደፊት በትግራይ በሚያደርጉት ጉብኝት ከክልሉ መሪዎችና የሰብአዊ እርዳታ አስፈጻሚዎች ጋር እንደሚነጋገሩም በመግለጫው ተመልክቷል። ጉብኝቱ የሚደረግበት ትክክለኛ ጊዜ ግን አልተጠቀሰም።